ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። እንኳን ወደ ሀላቅ ፖድካስት በድጋሚ በደህና መጣችሁ። በባለፈው ሳምንት ኤፒሶዳችን ከናሆሚ ጋር ስለ ሉክዋርም ክርስቲያኒቲ ወይንም ለብ ስላለ ክርስትና ቆይታ አድርገን ነበረ። በዛሬው ኤፒሶዳችን ቀጣዩን ክፍል እንመለከታለን። አብራችሁን ቆዩ። ናሆሚ ስታወራ እያሰብኩ ነበርና በተለይ ደግሞ ግቢ አካባቢ አሁን ያልከው ሀሳብ ትንሽ ኮሚትድ ለመሆን የሚሞክር ሰው ምናምን ሲመጣ ፔንቴ ይባለው እሱ ነው እና አክራሪ ፔንቴ ምናምን ነገር ይባልና እነዛዎቹ ደግሞ እንዴት ነው በእኛው ቃል ኩል የምንላቸው ያን ያህል የማይጠጉ ቸርች ምናምን አንዳንድ ይሁድ የሚመጡ ምናምን ናቸው እና አንዳንድ ሰዎች እያሳሰበኝ ነበርና ታዲያ አሁን ወጣቱ ይህንን የደቀ መዝሙርነት ህይወትን እንዳንኖር ያደረገው ቻሌንጅ ምንድነው ብለህ ታስባለህ? ማለት ቤተክርስቲያን ነው፣ አስተዳደግ ነው፣ የወላጆች ሚና ነው ወይስ ራሳችን ያጠፋነው ነገር አለ? ምንድን ነው መንስኤ? ሁሉም ነው አንድ ላይ ባይ ዘ ወይ ዲስ ኢዝ በጣም ሲሪየስ ፔንፉል የሆነ ኢሹ ነው። ለምሳሌ ቀደም ያነሳሁት ክፍል አለ ከማቴዎስ 25 ላይ የሚለው ሂዱ ወንጌልን ስበኩ፣ ከዛ በኋላ ይመጣሉ እነዚህ ሰዎች ያምናሉ፣ ይጠመቃሉ፣ ከዛ በኋላ የቤተክርስቲያን ሮል ይጀምራል። እዚሁ ክፍል ላይ የምናገኘው ከዛ ያው ማጥመቁም የቤተክርስቲያን ኃላፊነት ቢሆንም ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። የደቀ መዝሙርነት መነሻው ትምህርት ነው። በቃ ያልተማረ ቁጭ ያላለ ደቀ መዝሙር ሊሆን አይችልም። እዚህ ላይ የመጀመሪያ በፍጹም ትሪት የማናደርገው ነገር ጥፋት የሰራው አካል የትኛው ነው ለሚለው የመጀመሪያ ሮል የሚወስደው ቤተክርስቲያን ናት። ወደድንም ጠላንም ያጠፋው ግለሰቡ ቢሆንም ስቲል ቤተክርስቲያን ትልቁን ድርሻ ትወስዳለች። ለምን ካልን ማስተማር ባለባት ጊዜና ወቅት እንደሚገባው ቤተክርስቲያን አስተምራለች ወይ? ይህን ጥያቄ መመለስ ስላለብን ማለት ነው። የኛ ድርሻ አለ፣ እዛ ላይ እመጣለሁ። ግን ቤተክርስቲያን የነበረባትን ድርሻ በጥቅሉ ተወጣለች ወይ? እንደው ጥንክር አድርጋ ሰርታለች ወይ? ብዙ ቤተክርስቲያኖች በተለይ ሜል ላይን የሚባለው ቤተክርስቲያኖች ውስጥ እኮ አንድ ልጅ ካምፓስ እስኪሄድ ድረስ እየተማረ ኖሮ ሙሴ ባህርን ከፈለ ምናምን ነገር ነው። ገና ኤሌመንተሪ ነው እና የመጣንባቸውን ቤተ እምነቶች እንኳን ምሳሌ አድርገን መነሳት አልቻልንም። ወይ ደግሞ ለምሳሌ ነው እንደ ፕሮቴስታንት እምነት ከካቶሊክ ቤተክርስቲያን እንደወጣ እናምናለን። ማለት የካቶሊኮች ታዋቂ አነጋገር አላቸው። ልጅህን እስከ 3 ዓመቱ ስጠኝ፣ ከዛ በኋላ እድሜ ልኩን እስከ 7 ዓመቱ ስጠኝ፣ ከዛ እድሜ ልኩን ካቶሊክ እንዲሆን አድርገዋል ይላል። እና ምን ማለት ነው? ቲዮሎጂካል የሆኑ በጣም ሲሪየስ የሆኑ አንድ ልጅ ደቀ መዝሙር አድርጎ ለማሳደግ የሚሆነውን ዋና ሲዶቹን ወይም ዘሮቹን ገና በታችኛው እድሜ ውስጥ ይከቱበታል። እዛ ሰው ላይ እዛ ልጅ ላይ በደንብ ያስተምሩታል። ነገ ውጣ ቢባል አይወጣም። ገና ህፃን ነው እኮ እና በሚባልበት እድሜ ቁጭ አድርገው ያስተምሩታል። ሌላም የክርስትና እምነት መነሻ የሆነው የጂውሽን እምነት ወደኋላ ተመልሰን ስናይ ወይም ደግሞ የአብርሃም እምነት የሚባለውን የመጀመሪያውንም ስናይ አሁንም ድረስ ባለ ልምዳቸው እስራኤላውያን አንድ ልጅ 12 ዓመት ሞላው ማለት በቃሉ ነው። በቃሉ እነዚህ ቶራ የምንላቸው 5 መጽሐፍ የመሸምደድ ግዴታ አለ። ስለ ትምህርታቸው ያውቃሉ፣ ስላላቸው ነገር ያውቃሉ። ቤታቸው ውስጥ አንድ 12 ዓመት ልጅ የቤቱ አባወራ ከሌለ የቤቱን አባወራ ተክቶ የአምልኮ ስርዓት የመምራት ሙሉ አቅም አለው የ12 ዓመት ልጅ። እና እኛ በጣም እናባብላለን ቲዮሎጂካል ነገር፣ በተለይ ላሳደግናቸው ከስር ጥቅጥቅ አድርገን መሰረታዊ የሆነ ነገር ለማስተማር ብዙ ጊዜ አንደፍርም። ሲቀጥል እንደው ካምፓስም ሄደው ያው የሚጠፋብን ትውልድ ይታወቃል ብዛቱ። እንደው የሚጠፋውም ጠፍቶ የሚመጣውም ደግሞ ሲመጣ ደህና ምግብ አይመገብ። ቤተ ክርስቲያን መጥቶ የምናበለው ምግብ
እሁድ ፕሮግራሞቻችን ቢመዘኑ እሁድ ጠዋት ስለሆነ አብዛኞቻችን ፕሮግራም እንደው የሚያጠግቡ ናቸው ወይ የሚያቆሙ ናቸው ወይ ካልን አይ ዶንት ቲንክ ሶ። ስቲል ለምእመኖቻችን ወተት መጋት ላይ ያተኮረች ቤተክርስቲያን ናት ያለች። ለእያንዳንዳችን ቁጭ አድርገን አንድን ሰው ስለ እንደው ጠንካራ የክርስትና ትምህርቶችን ለማስተማር ደቀ መዝሙር የሚያረጉ የሚያጸኑ ትምህርቶችን ለማስተማር ገና ቤተክርስቲያን ብዙ ስቴፕ ይቀራታል እና ከትምህርት አንጻር ቤተክርስቲያን እየሄደችው ያልሆነው ሂደት አለ። ሌላ እዛው ከቤተክርስቲያን ሳልወጣ በብዛት ደቀ መዝሙር ባልሆኑ ሰዎች ነው ደቀ መዝሙር ክላሶች የሚሰጡት። ኦብቪየስሊ በየምስክርነቶች እንሰማለን። በጣም ጌታ የጠራቸው እንደሆነ አድርገው አስበው ጌታን ካገኘው በ3 ወሬ እንትን አድርጎ ቀባኝ ይሉናል። እግዚአብሔር ይቀባል አምናለሁ። መካነ ኢየሱስ እናምናለን። ግን በ3 ወር ወደ አገልግሎት አያሰማር። ቁጭ ያደርጋል። መጀመሪያ ተማሪ ይላል። ቀላል እኮ ነው። ኢየሱስ ክርስቶስ 3 ዓመት ተኩል ከሐዋርያቶቹ ጋር ጊዜ ያሳልፉ። 3 ዓመት ተኩል ማለት አንድ ሰው ዲግሪ የሚይዝበት ማለት ነው። በቂ ግራጁዌት ያደርጋል የሚባልበት። የእሱ ደግሞ የሚለየው 24/7 ነው ያስተምራቸው የነበረው። ሌሊት አብረው እያደሩ እንሻገር ሲላቸው ስብስብ አድርጎ ጉባኤ ሰብስቦ እየሄደ እየተመለሰ 3 ዓመት ተኩል አስተምሮ ነው ወደ አገልግሎት ያሰማር። የጳውሎስንም ላይፍ እናውቀዋለን። እንደውም እሱ ራሱ ምስክርነት ሰጥቶበታል። ቁጭ ብሎ ተምሮ እንደውም ያስተማሩትን ሰዎች ስሙን ላይ እየጠቀሰ ይናገራል። እና እኛ ጋር ሳይማሩ ቤተክርስቲያን የሚመሰርቱ፣ ሳይማሩ የሆነ ግሩፕ የሚመሩ፣ ሳይማሩ የሆነ ሚኒስትሪ ከፍቱና ነገ እንግዲህ እነዛ ሰዎች ያስተምሩናል። ባይዘው this is so shame። እንደ አንድ ቤተክርስቲያን ወይ ደግሞ የክርስቶስ አካል ግድ ይለኛል የሚል ሰው በጣም የሚቆረቁር ደግሞ የሚያሳፍር ነገር ነው። ያልተማረ ሰው መጥቶ ቁጭ አድርጎ ላስተምራችሁ ሲል እራሱ ትምህርታቸው አፋቸው ላይ ያስታውቃል። ባይብላቸውን ከድነው ይዘውት ነው አይደል የሚወሩ የቱን መግለጥ እንኳን እንዳለባቸው አያውቁት። እና ከዛ አንጻር ቤተክርስቲያን ትልቁ ሮል ትወስዳለች። ለዛ ነው ሰፊው ስለ ቤተክርስቲያን ያወራሁት የነገ መሪዎች እዚህ መሀል እንደምትኖሩ ስለማስብ። ከዛ በኋላ ግን ሲቀጥል ያው ከልጅነት ጀምሮ ቤተክርስቲያን ውስጥ ላደገ ሰው የወላጅ ድርሻ እንዳለ ነው። ወላጅ በተቻለ መጠን ለኛ ልብስ መቀየር እና ስልክ መቀየር እንጂ እንደው ቁጭ አድርጎ የክርስትናን ትምህርት ለኛ ለማስተማር ጊዜ የላቸውም አብዛኞቹ። ይሄ ለቤተክርስቲያን ትልቅ ውድቀትም ነው። ምክንያቱም ወላጅ ራሱ የቤተክርስቲያን አካል ስለሆነ ማለት ነው። ምን ያህሎቹ ቁጭ አድርገው ከልጅነታቸው ልጆች እንደው ሙስናና ጉቦን እንዲጸየፉ የሆነ ስርቆትንና እንዲጸየፉ ምን ያህል ያደርጋሉ ካልን የለም። ኦልሬዲ ለልጁ ጊዜ የሚሰጥ ወላጅ በዚህ ጊዜ በጣም ጥቂት ወላጅ ከተገኘ ነው ቤተክርስቲያን ውስጥ እንጂ የለም። ይሄኛውም ልጆቹ ምክንያቱም ወጥተው ሲገቡ ማታ ላይ አፕዴት ይኖረዋል ወላጅ። በተለይ ልጅ እያሉ ምን አረክ ምናምን ነገር የኛ ያበሾች ባህል ፍቅር ከመስጠት ይልቅ እንደው ሌላው ላይ ለምሳሌ ልጃችን ተመቶ ቢመጣ አንተ በሱ ጨብጣል ነው የሚባለው እንጂ ልጅ ታዲያ ይቅርታ አረክለት ምናምን የሚል ወላጅ የለም። አትለውም ነበር ነው የሚለው። እና ይህን እያየ ያደገ ልጅ ነገ እንዴት አድርጎ ነው ቤተክርስቲያን ላይ መጥቶ ኦር ደግሞ ባለው ህይወት ይህን የደቀ መዛሙርትነት ህይወት የሚገልጠው ካልን ገና ብዙ ነገር። እንደ ግለሰብ ግን አሁን የጠየኳቸው ጥያቄዎች እግዚአብሔር ፊት ስንቀርብ አያስመልጡም። ስቲል ቤተክርስቲያን፣ ወላጅ፣ ጓደኛ፣ ሚዲያ የተለያየ ነገር ማንሳት እንችላለን ከጊዜ አንጻር ነው እንጂ እኛን ከዚህ ደቀ መዝሙር ከመሆን ህይወት እየጎተቱ ነው እያወጡ ነው ያሉት። በተለይ ሚዲያ ላይ በደንብ ያው ይሰራበታል ብዬ ስለማመን ነው እንጂ የእሱን ያክል እንደውም ሮል ያለውም ላይገኝ ይችላል። ግን እነዚህን ሁሉ እግዚአብሔር ወደ ጎን አድርጎ ነው እኛን ፐርሰናል የሚጠይቀን ነገር ለምን አልሆንክም ለምን አልሆንሽም ማለት ነው። እና ያኔ መልስ ያስፈልገናል። ቤተክርስቲያን አላስተማረችኝም ካልን ለምን ምክንያቱም ቃሉን በቤት አድርጌልሃል በእጅ ላይ ያለልህ ይላል። ስልኮቻችን ላይ አድርጌላችኋለሁ ይላል። እንደውም ዘንድሮ ማለት ከፈለግን በኦዲዮ ከፈለግን በጽሁፍ አለን። ስቲል እነዚህ ሁሉ ኮንትሪቢዩት ቢያደርጉም እነዚህን ግን ሰበብ ግን ማድረግ የምንችልበት እድል የለንም።
እንደ አንድ አማኝ በየትኛውም እድሜ ላይ እንዳለ አማኝ እያንዳንዱ ሰው ቁጭ ብሎ ባይብልን ሊያጠና ቁጭ ብሎ ይህንን የደቀ መዝሙርነት ህይወት ከቃሉ ሊማር ይገባል። አትሊስት እንደውም አንድ ሰው በእኛ ቸርች ልምድ ምናልባት ከጠቀመ በትንሹ አንድ ልጅ 15 ዓመቱ ላይ ሲደርስ አትሊስት አንድ ጊዜ ባይብል መጨረስ ግዴታ አለበት እና ኤቭሪዋን ይጠይቃል። ከ15 ዓመት ሲጨርሱ ለነገሩ በአመቱን ሙሉ ነው አፕዴት ያደርጋሉ። በየሳምንቱ እየመጡ እዚህ ደርሻለሁ ይላሉ፣ እዚህ ደርሻለሁ እና ይታወቃል እድገታቸው በየጊዜው እና እያንዳንዱ ልጅ አትሊስት ከካምፓስ በፊት አንዴ ቢጨርስ ጥሩ። ይህን የሚሰማ ሰው ደግሞ ካምፓስ ላይ ያለው ግራጁዌት ሳያደርግ አንዴ ቢጨርስ ጥሩ ነው። ባይብልን ማለት ባይዘው ኢትስ ሶ ሲምፕል በ3 ዓመት ለመጨረስ በቀን 2 ምዕራፍ ምናምን ነገር ማንበብ እና ከዛም በላይ ጊዜ ይወስዳል። 2 ምዕራፍ ደግሞ ለማንበብ ሚኒመም ከ3 ደቂቃ እስከ 5 ደቂቃ ይበቃል ቁጭ ብሎ አንድ ሰው ላነበብ። ለአጥና ካለ ደግሞ ከዛም በላይ 10 ደቂቃ ከሰጠ አንድ ሰው ከ2 ምዕራፍ በላይ ድብን አድርጎ ይጨርሳል። እና ትልቅ ትመስላለች እንጂ ትንሿን ኮሚትመንት እንኳን መወጣት አልቻለም። እና ደቀ መዝሙር ለምን አልሆንኩም ካለ ያልሆነው ሰው ባይተሰልፍ ተጠያቂ። ለዚህ ጉዳይ ቤተክርስቲያን፣ ወላጆች፣ ሌላውም ይጠየቃሉ። ያ ሰው ግን እጁ ላይ የተሰጠውን ነገር አልተጠቀመም በቃ። እና እስካልተጠቀመ ድረስ ደግሞ በእግዚአብሔር ፊት ቀርቦ አንድ ቀን ያው መልስ ሲሰጥ መልስ መስጠቱ አይቀርም ስለዚህም ጉዳይ እና የሁላችንም ግን ድርሻ አለበት ለማሳነፍም የእያንዳንዳችን ዛሬ ምናልባት አለን የምንልም ሰዎች ካለን ምናልባት ለአንድ ሰው መሳነፍ ምክንያትም ሆነ ሊሆን ይችላል እና እያንዳንዳችን ተጠያቂ ልንሆን እንችላለን። ግን ደግሞ ሞር ደግሞ ያ ሰው በህይወትም ስለሚከፍለው ያ ሰው ተጠያቂ ይመስለኛል። እሺ አሁን ደግሞ ሌላኛው ጥያቄ አንድ ሰው ወደ ደቀ መዝሙርነት ህይወት እንዴት መምጣት ይችላል? እና ደግሞ ምን አይነት ህይወት ነው የደቀ መዝሙርነት ህይወት? እሺ እንዴት መምጣት ይችላል? አይ ቲንክ ነካካ ነው ትንሽ ምንም ጥያቄ የለውም። ባክ ቱ ዘ ስክሪፕቸር ነው። ወደ ቃሉ በደንብ በቃ መመለስ አለበት እያንዳንዱ ሰው። አንድ የሲቪል ኢንጂነሪንግ ተማሪ የሲቪል ኢንጂነሪንግ ኢሹ ቢኖርብኝ ወይ ደግሞ ራሱ ቢኖርበት ተማሪው እኔን ሲቪል አይደለሁም እኔ አይቲ ሰው ነኝ መጥቶ እኔን አያማክርም። በቀጥታ የራሱ ኢሹ ነው ራሱ ዘው ዲጋውት ያደርጋል። አት ሴም ታይም በዚህ ጊዜ ምናልባት በካምፓሶቻችን ጥያቄ ያለበት ሰው ይሮጣል ወደ ተለያየ አቅጣጫ። ፓስተር እንትን አለ መጠየቅ፣ ማርያም ታማልዳለች፣ ራሱ የመፈለግ እንትን የለም። በዚህ ጊዜ የተጻፈለትን ይሄ የጉግል ላይፍ ነው በቃ የሆነ እንትን ምንድን ነው ሲባል ከነመስ ቁጭ እንዲልለት ነው ሰው የሚፈልገው። ክርስቲያን እንደዛ መሆን የለበትም። ስፔሻሊ አንድ ደቀ መዝሙር በራሱ አትሊስት የእግዚአብሔርን ቃል የማጥናት ልምድ ያስፈልገዋል። ዴይሊ ላይፉ መሆን መቻል አለበት። ዴይሊ በቃ እንደ 2 ምዕራፍ ይቀር 1 ምዕራፍ የሚያነብ ክርስቲያን ያስፈልጋል። ዝም ብሎ የሆነ ነገር ጀመር አድርጎ እኔ አይዊሽ እያንዳንዱ ክርስቲያን ሳላነብ አላድርም የሚል ቃል ለራሱ ቢገባ በቃ ሳልጸልይ አላድርም ዋቴቨር 3 ደቂቃም ይሁን የሚያጠናው የሚጸልየው የ2 ደቂቃም ጸሎት ይሁን ልክ እንደ ምግብ ማሳጥረው በሰከንዶች ይጸልይ፣ ግን ሳልጸልይ በፍጹም ቃል ሳላነብ አሉልም ወደሚል ኮሚትመንት መምጣት አለበት። ይሄ ፐርሰናሊ ራሱ ሰውየው ለራሱ የሚወስደው ሮል ማለት ነው። ከዛ በኋላ ግን ሲቀጥል ቤተክርስቲያን እና የጠራናቸው አካሎች እንደ ወላጅ ከስር ጀምሮ ያው እነሱን አድሬስ በምናደርግበት መንገድ አድሬስ እናደርጋለን። ቤተክርስቲያንም በጣም ሲሪየስ ወደሆነ የመጽሐፍ ቅዱስ ትምህርት መመለስ መቻል አለባት። በእርግጥ አሁንም ይሰበካል፣ እሱን እንዲናይ እያደረግን አይደለም። የሚሰበከው ይብዛም ይነስም የመጽሐፍ ቅዱስ ሀሳብ ነው፣ የእግዚአብሔር ቃል ነው፣ እሱን እንቀበላለን። ግን ለብቻ ቁጭ እያደረጉ በስሙልቲ በተለያየ ነገር ትውልዱን በጣም ማስታጠቅ ያስፈልጋል። ትግሉ አሁን ከምናየው በላይ ስለሆነ ማለት ነው። የዛሬው ትግል ትላንት ከነበሩት በጣም የባሰ እንደሆነ እናያለን። ትላንትኛም ከነበርንበት በጣም የባሰ እንደሆነ እናያለን። የነገው ደግሞ ከዛሬ ይብሳል። እየተሻለ ሳይሆን እየባሰ ስለሆነ ማለት ነው ይመጣው እና እንደ ቤተ ክርስቲያን ቁጭ አድርጋ ልጆችን ወይም ደግሞ ወጣቶችን በጣም ሲሪየስ በሆነ ሁኔታ መጽሐፍ ቅዱስን የማስተማር ልምድ ያስፈልጋል። ግን እኛ እንደ ወጣት በእግዚአብሔር ቃል ማያናፍር ሆነን መገኘት መቻል አለብን። በደንብ ለማንበብ ጊዜ ይሰጠን።
ለመጸለይ ጊዜ የሰጠን መሆን መቻል አለብን። ለዛ የሚጠቅሙን ነገሮች የመጀመሪያ ሰው ወደ ህብረት መመለስ መቻል አለበት። እነዚህ ነገሮች ሁሉ መልሱ ያለው ህብረት ውስጥ ስለሆነ ማለት ነው። በዚህ ጊዜ በተለይ ከፖስት ሞደርኒዝም ጋር በተያያዘ ወይም ደግሞ ከድረ ዘመናዊነት ጋር ከምንለው ጋር ሰው በጣም በግሉ ኤቭሪቲንግ ማድረግ እንደሚችል ያስባል። በግሉ ቸርች አለው፣ ቻናል አለው፣ ስልኩ ላይ የሆነ ነገር አለው፣ ምናምን ነገር ቲቪው ላይ የሆነ ነገር አለ እንደሚቻል ያስባል። መጽሐፍ ቅዱስ እንደዛ አይደለም የሚያስተምረን። መጽሐፍ ቅዱስ በረከትና ህይወት በዛ ውስጥ አዟል ይላል አይደል? መዝሙር 133 ወንድሞች በህብረት ቢቀመጡ ብሎ እዛ ውስጥ መምጣት አለበት። እያንዳንዳችን የምንሰራው ከእግዚአብሔር ቃል ነው፣ ከዛ ከጸሎት ነው፣ ከዛ ግን ከህብረት ነው። ከዚህ ከጎደለ ሰው በተለይ ሰዎችን ወደ ፌሎ ምናምን ነገር ኢንቫይት የምናደርገው ወደ ቸርች ነው አትቁም የምንለው ፌሎችን እንዲሞላ አይደለም። በዛ ሜንታሊቲ ከሆነ ፌሎ ሊደርስ ሚስ ያደረጉት ነገር አለ ማለት ነው። የሆነ ባዶ ወንበሮች ብዙ ስላዩ ወይ ደግሞ ቁጥራቸው ትንሽ ስለሆነ ኑ እንጂ እንሙላው አይነት አይደለም የሚሆነው። ህይወት እዛ ውስጥ ስለታዘዘ ነው። ትክክለኛ ህይወት ያለው የክርስትና ህይወት ወይ ደግሞ በረከት ያለው እዚህ ህብረት ውስጥ ስለሆነ እዚህ መገናኘት ውስጥ ስለሆነ ማለት ነው። ስለዚህ በጣም ወደዛ መመለስ አለብን። በረን መመለስ መቻል አለብን። ምናልባት በሩቅ ሆኖ ይህንንም ኦዲዮ ምናልባት የሆነ ቀን ሼር ተደርጎለት የሚሰማ አንድ ሰው ሊሆን ይችላል። ቆይቶ ሲሰማው ግን ከህብረት ሩቅ ከሆነ ያ ሰው በሮ መመለስ መቻል አለበት። ደቀ መዝሙርነት ከህብረት ውጭ ባይብል ላይም አናገኝም፣ የትኛውም የክርስትና ሂስትሪም ላይ አናገኝም። እንዲህ ነገር ለግል የተደረገ ህይወት ደቀ መዛሙርት በጋራ ነበሩ። ኢቭን መብላቸው ሁላ አዳራቸው ሁላ በጋራ ነበር። ከዛም በኋላ የመጡ ታማኞች በጋራ ነበሩ። የተጻፈው እኮ ከአንድ ነው ከሁለት መልእክት ውጭ እኮ አብዛኛው እኮ ለቸርቾች ነው ለግሩፕ ነው እንጂ የጳውሎስ መልእክቶች የነ ዮሐንስ መልእክቶች እንዳለ እኮ ተሰብስበው ለቤተ ክርስቲያን የተቀመጡ ናቸው እንጂ ለግለሰብ እንደ ፊሊሞና ምናምን ነገር እንደው አልፎ ነው እንጂ እሱም በቤትህ ላለች ቤተ ክርስቲያን ሰላምታ አቅርብልኝ እየተባለና ወደ ህብረት በጣም መመለስ መቻል አለበት። ሪል የሆነ ጄኒውን ወደሆነ ህብረት። ይሄ ዝም ብሎ መጥቶ ፕሮግራም ተካፍሎ መመለስ ብቻ ሳይሆን ማን ነው ቀዳዳ ጫማ ያለው አይነት ዲቴል የወረደ መታወቅ ላይ መምጣት መቻል አለብን። ሰፖርት ለመደራረግ የሚሆን ይሄ ብዙ ስቴፕ ቢፈልግም ግን ደግሞ መጀመር ያለበት ሩቅ ቢሆንም ማንም ሰው ጎዶልነቱን በዚህ ዘመን አውጥቶ እንትን የለኝም እኮ እንትን ጎሎኛል ላይል ይችላል። ግን መጀመር መቻል አለበት፣ መሄድ መቻል አለበት። ዳትማች ዲቴል ካልገባን ሪል የሆነ የደቀ መዝሙርነትን ህይወት አናየው። ምክንያቱም ኤቭሪዋን ፕሪቴንድ የሚያደርግ ከሆነ ቸርች ውስጥ ሲመጣ ነው ኤቭሪዋን ተዘጋጅቶ ያለችውን ልብስ ጥብ አድርጎ ምናምን ነገር ይለብሳል። ዳትስ ጉድ ባይዘወይንስ እና ግን መደበቂያ ግን መሆን የለበትም። በቃ ከሌለን የለንም፣ ሼር መደረግ መቻል አለበት። እና የደቀ መዝሙርነት ህይወት እንትን ነው ምንድነው ይሄ አንዴ የሚቆም ነገር አይደለም። በየዕለቱ እየተገለጠ የሚል የውድ ፕሮግራም ነገር አይደለም። ሰኞም ማክሰኞም ሮብም ሐሙስም አርብም ቅዳሜም ያለ ነው ይሄ ህይወትና በማካፈል ውስጥ የሆነ ሰው ፈገግ ብሎ ሰላም በማለት ውስጥ ሊሆን ይችላል እና ቢግ ሳክሪፋይስ ምናምን ነገር የሚያስከፍል ላይሆን እኮ ይችላል። ግን በቃ ፈገግ ፍቅርም መስጠት ያለንን ነገር ከመስጠት ከመቆረስ የሚጀምር ነገር ነው እና መምጣት የሚችለው ህብረት ውስጥ ቃል ውስጥ በጣም ይህን የሚሰማ ሰው ዛሬ ለራሱ ዲሳይድ ማድረግ መቻል አለበት። ከትምህርቱ ጎን ለጎን ላይብረሪ ገብቶ ምናልባት ባለችው የሆነች 10 ደቂቃ የመጨረሻ መዝጊያዋን ምናልባት አጥንቶ ሲያበቃ ስልኩ ላይ ባይብል ለመክፈት ራሱን ኮሚትድ ማድረግ መቻል አለበት። ገብቶ የሆነች ነገር ማጥናት ከቻለ ዲጋውት ማድረግ ፈርዘር መሄድ ምናምን። እሱን ካልቻለ ግን አትሊስት የሆነች ቁጥር 5 ቁጥር አንብቦ በቃ እሷን ባርክልኝ ብሎ መውጣትን መልመድ አለበት። እሱ ያድጋል። እንደው 5 ቁጥር በቂ ናት ምናምን ነገር እያለን ሲሆን ያድጋል። ግን ዛሬ ያልጀመረ ነገር ነገር ስለማይመጣ ዛሬ ግን ከጀመረ እያደገ እንዳይመጣ እናምናለን እና እዛ ላይ መስራት አለበት። ይጸለይ፣ በደንብ ይጸለይ። አንድ ጓደኛ አለኝ እና የሆነ ወቅት ላይ እናወራለን። ከከበደን ደውለን አረ ከጸለይኩ ሳምንት አለፈኝ ምናምን እንባባላለን እና ደውዬለት ከጸለይኩ ሳምንት አለፈኝ ምናምን ነገር አልኩት። ያንም ወቅት እንደዛ ነበር። እሱ አዲስ አበባ አይደለም። በቃ እኔም ከጸለይኩ ሳምንት አለፈኝ እና አንተ እንድትጸልይ እጸልይልሃለሁ፣ እኔም እንድጸልይ ጸልይልኛል እና ያን ቀን ማታ
ሳሚ ይባላል ጓደኛዬ። መጸለይ ጀመርኩ ለሱ። በቃ ለእኔ እንዲጸልይልኝ ነው የጸለይኩለት። ለሌላ ይጸልይልኝ ሰው የሆነ ከሳምንት በኋላ ምናምን ነገር ተደዋወለን። በቃ እሱም ለካ ይጸልይ እያለ ሁለታችን በቃ ጸሎት ውስጥ ገብተናል። እና ሳምታይምስ መጀመር ጥሩ ወክ እያደረግን መጸለይ፣ ጓደኞቻችን ጋር ሆነን አንድ አፍታ ዝም ማለት፣ ኤርፎናችንን ጆሮአችን ላይ አድርገን ሊሆን ይችላል። ዋቴቨር ብቻ የሆነች ኳይት ታይም መውሰድ ቀሰጥ ብለን። ካምፓስ ግቢዎቻችን ምቹ ከሆኑ በቃ ወክ አድርገን የሆነ ዛፍ ስር ቁጭ ብሎ እግዚአብሔርን ማሰብ ነው፣ ሌላ ነገር አይደለም። ያ እያደገ ይመጣል እና የደቀ መዝሙርነትን ህይወት ኤክስፒሪየንስ እያደረግነው እንመጣለን። ምንድን ነው እግዚአብሔር የሚያስደስተው የሚለውን ነገር። እዚህ ላይ ግን መጨመር የሚፈልገው ነገር ህብረት፣ የእግዚአብሔር ቃል፣ ጸሎት አለን። እነዚህ ሶስቱም ያለ ኮሚትመንት ግን ባዶ ናቸው። ዛሬ ሊጀመር ይችላል፣ ኮሚትመንት ግን ያስቀጥላል። በጣም ደስ የሚሉኝ ሰዎች አሉ። እኔ ሞክሬ ያልተሳካልኝ ኮሚትድሊ ስፖርት የሚሰሩ ሰዎች አሉ። ኮሚትመንት አለ እና እኔ ይገርሙኛል። ጠዋት 11 ሰዓት ምናምን ነገር እየተነሱ አይደክማቸውም እና ከሆኑ ዓመት በኋላ የድሮ ጓደኞቼ ሳገኛቸው ስቲል ይሰራሉ። እኔ የተውኩት ያን ሰሞን ነው እና ያስታውቃል፣ ሰውነታችን ያስታውቃል። ማየኛ አይወኝም ግን ወደፊትም ወደ ጎንም ነኝና ኮሚትመንት ያለው ሰው ያስታውቃል፣ በፍሬው ይታያልና ለመጸለይ ኮሚትድ መሆን በቃ ዛሬ ያለውበት ሁኔታ አይመችም ምናምን ብሎ አለመተው። የሆነች ደቂቃ ስርቅ ነገር ማድረግ ለጌታ፣ የሆነች 10 ደቂቃ ከጓደኞች መሀል አንድ የመጣው ብሎ ወክ አድርጎ እየተመለሰ በቃ ናፍቀኸኛል ብሎ መመለስ ልጅ ናፈቀኝ ጌታ መንፈስን አፍስስልኝ ብሎ ያቺ ነገር ታድጋለች። ነገ በር ታዘጋለች፣ ነገ ጾም ጸሎት ታስጀምራለች፣ ነገ ምሽግ ታስገባለች፣ እያደገች ትመጣለች። ዛሬ የምትጀምር ትንሽ የቃል ጥናት ታክሲ ውስጥ ሆነን የምናነባት የሆነች ክፍል ነገ ላይ ፍቅር እየጨመረች ትመጣለች። እና እዛ ላይ ብንሄድ ግን ተያይዞ የተጠየቀ ጥያቄ ምናልባት ሚስ እንዳላረገው እንጂ የደቀ መዝሙርነት ህይወት ምንድን ነው የሚለው በቃ ኢየሱስን እየመሰሉ መኖር እና ይህንን አሁን ያለውን ህይወት መኖር ነው፣ ሌላ ነገር አይደለም። በደንብ ኢየሱስን እየመሰልን ስንኖር ያ ነው ደቀ መዝሙርነት ህይወት። ኢየሱስ ምን ይመስላል ማቴዎስ ላይ ገብቶ ማየት ነው። ኢየሱስ ምን ይመስላል ማርቆስ፣ ሉቃስ፣ ዮሐንስ ላይ ገብቶ ማየት ነው። የተጻፉ ጽሁፎች ላይ ማየት ነው። ከዛ ቀጥሎ እነ ጳውሎስ የጻፏቸው ላይ ማየት ነው። ትንቢቶች ላይ ማየት ነው። ያ ሰው ወደ ቃሉ ተመለሰ ማለት ነው። እና እዛ ላይ የምናገኘው ኢየሱስ ይገርማል። የሚያካፍል ነው ደቀ መዝሙርነት ማለት ማካፈል ነው። ለሰዎች የሚራራ ነው ደቀ መዝሙርነት ማለት መራራት ነው። ለተራቡ ሰዎች ግድ የሚለው ነው ደቀ መዝሙርነት ማለት ያ ነው። ለተራቡ ግድ የሚላቸው ደቀ መዝሙርነት ማለት ልክ እንደ ኢየሱስ ሳክሪፋይስ መሆን ነው። ለሌላ ሰው ዋጋ መክፈል ነው፣ መገኘት ነው። ለሌላ ሰው በማይመች ሁኔታ ክብራችንን ዝቅ አድርጎ አንዳንዴ ለሰማርያዊቷ ሴት እንደተገኘው መገኘት ነው። በቃ ይሄ ነው ደቀ መዝሙርነት። ኢየሱስን እያዩ ኦኬ፣ ከዛ ያንን ነገር መድገም ነው። ምናልባት አንድ ጸሐፊ ሲናገር the best Christian is the best imitator ይላል። በጣም ጥሩ የሆነው ክርስቲያን ወይም ደግሞ the best የሚባለው ክርስቲያን ጥሩ የሆነው ኮራጅ ነው። ኢሚቴተር ወይ ኮፒ ፔስት የሚሰራ ማለት ነው። እና ጥሩ የሆነው ኩረጃው ግን ከኢየሱስ ላይ ነው። በደንብ አድርጎ ኢየሱስን ሲያዩ የፍቅር ሰው ነው። ኩርጅ አድርጎ በደንብ አድርጎ ኢየሱስን መሆን በቃ በደንብ አድርጎ ያ ሰው ነገ በቃ ያ ሰው ህይወቱ ላይ ክርስቶስ እየታየ ይመጣል ማለት ነው። እና ኢሚቴት የምናደርገው የምንኮርጀው የምናሳየው ኢየሱስ መልካችንም እንደዛ አይደል? እንደ መስታወት እያብለጨለጭን ያን መልክ እየመሰልን ነው የምንሄደው እና ወደዛ መምጣት ነው። እና ደቀ መዝሙር ኮምፕሊኬትድ አይደለም። የሆነ አይነት ግራጁዌት ምናምን የምናደርገው አይደለም። የሆነ 16-17 ዓመት ላይ ወይ የሆነ ሰው ተምሮ ምናምን ግራጁዌት የሚያደርገው አይደለም። ደቀ መዝሙርነት የሚኖረው ነው። ግራጁዌሽን ክላሱ ነው የሚያልቀው። ደቀ መዝሙርነት ግን ላይፍ እንደሆነ ይቀጥላል ማለት ነው። አሁን ይነካካዋል በደንብ እና ምናልባት እንደው ትንሽ መለስ ብለን ድጋሚ ጠንከር አድርገን እንድናወራ የፈለግኩበት ፖይንት እንዳልከው ወደ ደቀ መዝሙርነት ህይወት ለመመለስ ውስጥ ነገር ነበር የጠቀስነው። ወደ ህብረት መመለስ፣ መጽሐፍ ቅዱሳችንን ማንበብ፣ ከዛ ደግሞ መጸለይ ነበር እና ብዙ ጊዜ እኔም ራሴን ጠይቄ የማውቀው ብዙ ጓደኞቼም የሚጠይቁት በጣም ሲል የሚመስል ጥያቄ አለ።
ባይብል እንዴት ነው የምናጠናው? ማለት ብዙ ጊዜ ሄደን መጽሐፍ ቅዱሳችሁን አጥኑ እንባላለን፣ ለማጥናት እንሞክራለን። ግን ብዙ ጊዜ እንደዚህ አይነት ጥያቄዎች አንተ ማጋጥመው ሊሆን ይችላል። እንዴት እናጥና ምናምን ተብለህ ትጠይቅና ከምንድነው ዘፍጥረት ጀምር አዲስ ኪዳን እንትን ልበል። አንዳንዴ ደግሞ እናጠናለን እኮ ማለት ቁጭ ብለን አንብበ ነው ምናልባት ኖትም ሁላ ይዘን ግን በነጋታው የሆነ እንዴት ነው ልክ ትምህርታችንን እንደምናደርገው አጥንተን እንትን ብለን ተዋዋለን ተፈትነን እንደምንረሳው አይነት ነገር እንደዛ አይነት እንትን ነው የሚስተዋለው ብዙ ጊዜ። እና እንዴት ነው ማጥናት የምንችለው ህይወት እንዲሆነ ማጥናት የምንችለው እንዴት ነው? ስለ እግዚአብሔር ቃል ከመጣን እኔ የመጀመሪያው አስፈላጊነቱን ማወቅ እንትን ያስፈልጋል። ምንድነው ቅድሚያው እሱ ይመስለኛል። የምናነበው የክርስትና ዲዩቲ ስለሆነ ነው፣ የሆነ ግዴታ ስለሆነ ነው ወይስ ህይወት ስለሆነ ነው የሚለው። አምሶሪ እነዚህ ምሳሌዎች ልጠቀማቸው ችግር ስለሌለው ግን የሆነ ፓራስታሞል ኦር አምፒሲሊን ማስታገሻ የታዘዘለት ሰውና ከዛ በኋላ ደግሞ የሆነ ብቻ ሊድን የማይችል የሚባል ግን ደግሞ በመድኃኒት የእድሜ ማራዘሚያ አይነት መድኃኒት የሚወስድ ሰው አወሳሰዳቸው እኮ ያስታውቃል። የአምፒሲሊን የሚወስደው ሰዓት ያሳልፋል፣ አንዳንዴ ይዘላል፣ ከዛ በኋላ የዳነ ሲመስል ይተወዋል ምናምን ነገር። ሲሪየስ የሆኑ መድኃኒቶችን የሚወስድ ግን ምንም አይነት ኮንዲሽን አያስቀረውም። ከዛ ጉዳይ ለመድኃኒቱ የሰጠው ቫልዩ ነው። ለዛ መድኃኒት የሰጠው ቫልዩ ያንን ነገር በሙሉ አትኩሮት እንዲሰራው ማነው እንዲወስደው ያደርገዋል። ወይ ደግሞ እንደው ጊዜ ካገኘ ወር የሆነ አይነት እንትን ከሆነ ይወስዷል፣ አለበለዚያ ቢቀርም ግድ የለበትም። አሁን ላይ ያለው የኛ እድገታችን ወይ ደግሞ አሁን ላይ የምናገኘው የክርስትና ላይ ያለን ሰዎች ላይ የሚንጸባረቀው ነገር ባይብልን ነሰሲቲው አልገባንም፣ ምን ያህል አስፈላጊ ነው የሚለው ባይዘወይ ጴጥሮስ ሲገልጸው የእግዚአብሔርን ቃል የሚያስደነግጥ ያደርገዋል። አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። እንደ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ አይደለም፣ አሁን እንደተወለዱ ሕፃናት ማለት አሁን ለተወለደ ልጅ ማለት ኢሚዲየት በርዝ እና አሁን ለተወለደ ልጅ ወተት ምንድን ነው ካልን የሞትና የህይወት ጉዳይ ማለት በቃ ይቅርበት ነገ ምናምን ነገር ይወስዳል ካልን ልጁ ሞተው ነው የምናገኘው። ማለት ሲሪየስ ነው የጴጥሮስ ሀሳብ። በጣም ጊዜ የሚሰጠው ጉዳይ አይደለም። ያ በእንትኑ ገብቶናል። ያቺ ስሜቷ ወይ ታንገበግበናለች ወይ ታረጋጋናለች። ምን ያህል አስፈላጊ እንደሆነ የገባው ሰው ገብቶ የሞት ጉዳይ ነው፣ ነገ ሞት እየጠበቀው ነው ያ ሰው ገብቶ ድብና አድርጎ ነው የሚያነበው። አለበለዚያ የሚደርስ ከመሰለው በእድሜው መጨረሻ ለኑዛዜ የሚበቃ አይነት ጥቅስ ከሆነ የፈለገ የሰው ችግር የለበትም፣ ፈታ እያለ እየወጣ እየገባ ያነባል ማለት ነው። እና አንደርስታንድ ልናደርገው የሚገባው ስለ እግዚአብሔር ቃል የእግዚአብሔር ቃል ራሱ የሚሰጠው ቫልዩ የሞትና የህይወት ጉዳይ ነው። ወይ ብላው ወይ በቃ ዩአር ኦልሬዲ ዴድ ነው። እና ይህኛው ምን ያህል አስፈላጊ ነው የሚለው በገባን ቁጥር በደንብ ወደዛ ነገር እንጠጋለን። ስለዚህ እንደ አንድ አማኝ መውሰድ ያለብን ካላነበብን እየሞትን ነው ማለት ነው። እየሄድን ያለ ነው ማለት በቃ በሞት ሂደት ውስጥ አይነት እየሄድን እንዳለ መጽሐፍ ቅዱስ ይነግረናል። አለበለዚያ ደግሞ መኖር የሚፈልግ ሰው አሁን የተወለደ ያክል ያንገብግበው ያስጮኸው በዛ ልክ እያንገበገበው ይቀጥላሉ ነው የምር። እሱን ነው ማወቅ ያለብን። ሁለተኛ ግን ይሄ የገባው ሰው ነው እንዴት ላጥና ወደሚል ጥያቄ ይመጣል። እንዴት ነው ፕራክቲካል ማድረግ የሚችለው የምትለዋ ነገር የምትመለስለት። ወደዛ ስንመጣ እንዴት ነው ፕራክቲካል ማድረግ ያለብኝ ለሚለው ያው ደጋግመን እንደምንለው እንዴትም አድርጎ ይጀምር። በመጀመሪያ መሀል ላይም ገልጦ ቢሆን እንዲህ ዝም ብሎ ምን ትላለህ ብሎ ይጀምር። ከመጀመር ነው ይሄ። አንዳንዱ ከማቴዎስ ያስጀምረዋል፣ አንዳንዱ ከመልእክት ያስጀምረዋል፣ እንደኔ አይነቱ ከዘፍጥረት ያስጀምረዋል። ግን ይጀመራል፣ ከየትኛውም ሳይድ ይሁን ይጀምራል። እሷ ይሄ መነሻ ሀሳቦቹ አይደሉም።
ከዛ በኋላ ግን በጣም በደንብ ማጥናት እፈልጋለሁ የሚል ሰው የምር የምመክረው ስለሚነሳበት ክፍል ሳይሆን ያው እሱ እንደ ምርጫዎቹ አንዳንዱ ሰው ደስ ብሎት ከወንጌል ኦር ከመልእክት ይጀምራል። ከዛ ቢጀምር ፕሮባብሊ ጥሩ ነው፣ በተለይ ለጀማሪ ወይ ደግሞ ብዙ ልምድ ለሌለው ሰው ከወንጌል ወይም ከመልእክት። የኦልድ ቴስታመንት እንትኖች ትንሽ አንዳንዶቹ ግራ የሚያጋቡ የሚሆኑበት ከመሰለው፣ አለበለዚያም ከዛ መጀመር ይችላል። ግን በቀን ስንት ማንበብ አለብኝ የሚለውን ግን ወስኑ መጀመር ነው። በቀን ለምሳሌ አንድ ምዕራፍ ሪሜምበር ያስጀመረኝ እቺ ናት። እኔ ራሱ በቃ አንድ ጓደኛችን ተሰብስበን እጅ ለእጅ ተያያዝን። ከዛሬ በኋላ በሏለን። ከዛሬ በኋላ በቀን አንድ ምዕራፍ ላነብ ቃል እገባለሁ አስባል ሁላችን አለና አለ በቃ ቃል ገብታችኋል አለን ማለት ነው። በቃ ቀጠለ። ከዛ በኋላ በቃ ግዴታ እንደምንም ደግሞ ትንሽ ምዕራፍ ፈልጌ ከመዝሙረ ዳዊት ምናምን አነባለሁ እንጂ አትሊስት አንድ ምዕራፍ ትሙላ ከሚል 3 ቁጥር ምናምን ያላትን ፈልጌም ቢሆን አነባለሁ እንጂ ሳልሞላት አለ። ይሄ ውስን አድርጎ በቃ አንድ ምዕራፍ ማንበብ አለ። በየትኛው ሁኔታ ውስጥ ሲደሰት፣ ሲያዝን፣ ሲደብረው፣ ፈተና ሲሆን ሳይሆን፣ መንገድ ላይም ሆኖ አልሆነ ብቻ አንድ ምዕራፍ ያም ከቻለ ከዛ በላይ ግን ከዛ በታች ሳይወርድ ራሱ ለዛ ነገር ተገዥ ማድረግ መቻል አለበት። ከዛ በኋላ ደግሞ ሲቀጥል ቅድም በአንስቼው የነበረው ኮሚትመንት በጣም ባይብል ይሄ ምንድነው ራሱ ይላል አይደል? ምንድነው በአፌ መረረኝ ሆዴን ግን በአፌ ጣፈጠኝ ሆዴን ግን መራራ አደረገው ይላል። አንዳንድ ነገር ግን እስኪለመድ በጣም የሚመር ነገር ቢኖር ባይብል ማጥናት ሊሆን ይችላል። በጣም አንዳንድ ቦታ እንትናን ወለደ ይላችኋል ባይብል በቃ ግዴታ ነው ምናምን ብላችሁ ታነቡታላችሁ። ግን በመጽናት ውስጥ ግን ይለመዳል። በደንብ እየደበረን ቢሆን እያስደሰተን ቢሆን አንዳንዴ ነክቶን እየዘለልም አንዳንዴ የሚለው ግራ ገብቶን እየዘጋ ነው፣ ግን መነበብ አለበት እና ከየትኛው ክፍል ልጀምር የሚለው አይደለም መነሻው። አትሊስት አንድ ምዕራፍ ከዛም በታች እሞክራለሁ ካለ ለምሳሌ 10 ቁጥር ማንበብ በቃ 10 ቁጥር በቀን 10 ቁጥር የኔ ግዴታ ነው ብሎ ራሱን ማንም ላይ ጠይቀው ይችላል። ራሱ በቃ ያችን ቁጥር አንብቦ መጨረስ። ከዛ በኋላ ደስ ካለው ይቀጥል፣ ካልሆነም ዘግቷት ይተኛ። ነገ ግን እየጨመረ ይመጣል። 10 ቁጥር ላይ መቆም ሲሆን ነገ 12 ከዛ በኋላ 15 ይሁን እያደገ ይመጣል እና ግን ሳይጀምሩ ብዙ ሰዎች በጣም አንባቢ መሆን ይፈልጋሉ፣ ግን ዛሬ መጀመር አይፈልጉም። በቃ የሆነ ግን አንባቢ የሆነ ሰባኪ ሲሰብክ ኢምፕረስ አድርጓቸው ከሆነ እንደዛ ሰባኪ ጥቅስ ከጥቅስ ምናምን ነገር የሆነ ማነሳሳት ምናምን የሚፈልጉ ሰዎች አሉ። እንደዛ ሳይሆን በቃ ራስን ለዚህ አሳልፎ መስጠት። ሆነስትሊ ስፒኪንግ ባይብል ማንበብ ፊክሽን የማንበብ ያክል አይማርክም። ይህ በደንብ ክርስቲያን ስለሆን በቃ የሆነ መንፈሳዊ እንነቃቃለን ምናምን አንዳንዴ አያነቃቃም ባይብል እውነት በቃ አሁን 50 ክንድ ምናምን ነገር ለክተ ስራ ላያነቃቃ ይችላል። ግን በኮሚትመንት ነገ ከነገ ወዲያ ማነቃቃቱ አይቀርም። ግን በቃ ስራዬ ብሎ ማንበብ በቃ ይሄ ሰዓት የእግዚአብሔር ሰዓት ነው፣ ይሄ ሰዓት የጸሎት ሰዓት ነው ብሎ ይሁን 2 ደቂቃ 3 ደቂቃ 5 ደቂቃ ለዛች ነገር ታማኝ መሆን ያስፈልጋል። እና ከመጀመሩ በላይ ለመጀመር ዛሬ መወሰኑ ከዛ በኋላ ምዕራፍ ይስጡ ወይ ቁጥር ይስጡ እችን ያክል ግዴታ አለብኝ በቀን ከዛ በኋላ ያችን ግዴታውን ያስጀምሯት እያደገ ነገ ላይ ይመጣል ማለት ነው። እና ሌላ ምናልባት እንደ ቲፕ ሰበብ ለሰበብ ፋታ ለመስጠት ጥሩ። ለምሳሌ ዛሬ ቀኑን ሙሉ ቸርች ነው ያልኩትና በቃ የዛሬ ጥናት ይቅር ስብከት ሰምቻለሁ 40 ምናምን ደቂቃ ምናምን አይዘለል። በጣም ማኑ የምታስነካና የምታሳንፍ ልምድ ናት። የሆነ ጊዜ እኔንም ቁጭ አድርጋኝ ስለነበር 3 ቀን ምሽግ ነው የከረምኩት። በቃ ዛሬ ተኛለሁ አልኩ። ጌታ ረድቶኝ ሳምንት ተኛው በዛው ሳልመለስ እና እንዲህ አይነት ልምድ መኖር የለበትም። በቃ ለጌታ የሰጠነው ሰዓት ከሆነ ምሽግም እንክረም የትም እንክረም በቃ ያቺ ሰዓት የእግዚአብሔር ናት። ፊልም ስናይ ደክሞናል፣ በቃ የሆነ ሰዓት ፖዝ መደረግ ካለበት ፖዝ ተደርጎ ይነበብ። ልንተኛ ነው በጣም ደክሞናል፣ በቃ እንደምንም ግን ንቅት ነገር ብለን 5 ደቂቃ የሆነች ነገር አንብበን እንተኛ። ያቺ ልምድ ነገ ላይ ቋሚ ትሆናለች እና ወደዚህ ሂደቱ ሞር አስፈላጊ ነው ከመነሻ ይልቅ መነሻ ጀምሩ። በቃ
ገልጣችሁ ጀምሩ ከጀመሩበት ከማርቆስ ጀምሩ። ስትልም እያስተዋልኩ ነበረ። ብዙ ጊዜ የሆነ ባይብል ስናነብ እንትን እንጠብቃለን ማለት በቃ ወይ ካላስለቀሰን ወይ ካላዘለለን ትክክለኛውን ነገር እያደረገ እንዳለው እና በመጀመር ውስጥ ነው መቀጠል ያለው የሚለውን ተረድቻለሁ። እኔ ስለነበረን ቆይታ እግዚአብሔር ይመስገን። እንግዲህ እናንተም ለምትሰሙ ደግሞ ልክ ያኛው ሰው ይሄንን ናሆሜ ቃል እንዳስገባቸው ከዛሬ ጀምሮ ብላችሁ ቃል እንደምትገቡ ተስፋ እናደርጋለን። አብራችሁን ስለነበራችሁ ስላዳመጣችሁ እናመሰግናለን። ናሆሜ ፈቃደኛ ስለሆንክ በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁ ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽን ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽን ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ